ኢንቫይሮንመንታል ኢንጂነሪንግ ተማሪዎች ስራ ያገኛሉ ወይ? በጣም ብዙ ተማሪዎችን የሚያሳስብ ጥያቄ ነው። እኔም ዲፓርትመንት ስገባ ጊዜ በጣም እንትን እያለኝ ነበረ፣ በሰዓቱ እያሳሰበኝ ነበረ። የሰራሁት ስህተት ምንድን ነበረ? ስራዎችን ስፈልግ አሉ የሉም፣ ስራዎቹ አሉ የሉም የሚለውን ለማወቅ ሰርች ሳደርግ የሰራሁት ስህተት ምንድን ነበረ? ቀጥታ ኢንቫይሮንመንታል ኢንጂነሪንግ ብዬ ነበረ ሰርች ማድረግ፣ ግን ይሄ ልክ አልነበረም። አብዛኛው የኛ ተማሪዎች የሚቀጠሩት ኢንቫይሮንመንታል ኢንጂነር ተብለው አይደለም። እዚህ ጋር አስቀምጣቸዋለሁ ነው። ኢንቫይሮንመንታል ኦፊሰር ሊሆን ይችላል፣ ኢንስፔክተር ሊሆን ይችላል፣ ጁኒየር ኢንቫይሮንመንታል ኢንጂነር ሊኖር ይችላል፣ ከዛ ወተር ኳሊቲ ላይ ሊሆን ይችላል፣ ከዛ ኤችኤስሲ ደግሞ ይባላል። ይሄ አብዛኛው ሰው የሚቀጠርበት ሴፍቲ ማለት ነው። አሁን ከኔ ጋር አብረው ከተመረቁ ጓደኞች የራሱ 4 ልጆች ያገኙት ሴፍቲ ኢንጂነር በሚለው ነው። ሴፍቲ ኢንጂነር ማለት ያው የተለያዩ ህንፃዎች ምናምን ይሰራሉ፣ የእነሱን ጥራቱን መቆጣጠር ነው። የሰራተኛንም ሊሆን ይችላል፣ ስራው ራሱ ህንፃው ራሱ በትክክል እየተሰራ ነው አይደለም የሚለው። ህንፃ ላይ ብቻ ላይሆን ይችላል፣ የተለያዩ መንገዶች ላይ፣ ብዙ ቦታዎች ላይ ሴፍቲ ኢንጂነር ያስፈልጋል። አብዛኛው ኢንቫይሮንመንታል ኢንጂነር የሚቀጠርበት ስራ ይሄ ነው። በአሁኑ ባች 4 ሰው ተቀጥሯል፣ እኔ ከማውቃቸው ማለት ነው። በዚህ ብቻ ከዛ ዌስት ወተር ትሪትመንት ፕላንቶች አሉ አዲስ አበባ ላይ 2 ወይ 3 አለ መሰለኝ ካልተሳሳትኩኝ። ከዛ ደግሞ አዲስም እየተሰራ ነው። አሁን ከቱሉ ዲምቱ ወደ ጎሮ መስመር ላይ አይቻለሁ። ዌስት ወተር ፕላንቶች ላይ አሁን አብዛኛው ሰራተኛ ኢንቫይሮንመንታል ኢንጂነር ነው። ለምን? ቀጥታ እነ ሶሊድ ዌስትን ከዛ ዌስት ትሪትመንቶችን ምናምን ቀጥታ የሚያጠናው የኛ ዲፓርትመንት ስለሆነ ማለት ነው። ዌስት ትሪትመንት ፕላንቶች ላይ ራሱ ብዙ አይነት ስራዎች አሉ። እንደ ላቦራቶሪ ቴክኒሽያን ሆነው የሚገቡም ተማሪዎች ነበሩ ካለፈው ባቾች አውቃለሁ። ከዛ ሌላኛው ደግሞ ሰፊው ፊልድ ምንድነው? ኢንቫይሮንመንታል ላይ ኢምፓክት አሰስመንት የሚባል አለ። ኢምፓክት አሰስመንት ያው ሪሰርች ነው። ማንኛውም ፕሮጀክቶች ሲሰሩ ፕሮጀክቶቹ ለሀገር ይበጃሉ ወይስ አይበጁም የሚለውን፣ ኮሚኒቲው ላይ ምን ያህል ተጽዕኖ አላቸው፣ ብዙ ነገሮችን ኢምፓክት አሰስ ተደርጎ ነው ከዛ ያ ፕሮጀክት ወደ መሬት የሚውሉ። እነሱን አሰስ የሚያደርጉት ያው ላይሰንስ ወጥቶ ምናምን ነው እሱ ስራ የሚሰራው። በግል የሚሰራው አብዛኛው ጊዜ እንደውም ኢንቫይሮንመንታል ላይ ይሄኛው ነው። ኢኤስአይ እና ኢአይኤ ይባላል። ኢምፓክት አሰስመንት እና ሶሻል ኢምፓክት አሰስመንት፣ ያው ኢንቫይሮንመንት ሁለቱም ላይ ያለ። እሱንም የሚሰሩ ልጆች አሉ። ያው ጁኒየር ሆነው ገብተው ከዛ በኋላ ነው የሚያድጉት ላይሰንስ ምናምን ካገኙ በኋላ። ከአምናባቾች ይሄን የገቡ አውቃለሁ። ሌላው ደግሞ ስራ ይሄ ወተር ሪሶርስ ምናምን ላይ ራሱ ይሰራል ኢንቫይሮንመንታል እና እሱ ላይም ስራዎች ይወጣሉ። ብዙ ጊዜ ለእሱኛው ግን እንትን ይፈልጋሉ፣ ቱሎቹ ላይ በጣም እውቀት ይፈልጋሉ። አሁን ወተር ካድ፣ ሲወር ካድ ምናምንን የአውቶካድ አይነቶች ናቸው ማለት ይቻላል። እነሱ ላይ በጣም ልምድ ይፈልጋሉ። አሴ ኮርስ ይሰጣል፣ ግን አንድ ኮርስ ነች። ከዛ በኋላ ራስን ነው እያሳደግ የምትሄደው እና እነኚህን ኮርሶች አሁን ወተር ካድ፣ ሲወር ካድን ከዛ ራሱን አውቶካድንም እነሱ ላይ ፍሉዌንት ከሆንክ አለ ማለት ነው ስራዎቹ ይገኛሉ። ከዛ ኢምፓክት አሰስመንትም ራሱን የቻለ ስኪል፣ እሱንም በደንብ አሪፍ ከሆንክ አሉ ስራዎች። አሁን እነኚህ ሁለቱ ላይ ብቻ ራሱ በጣም አሪፍ ስራዎች አሉ። ከዛ በመቀጠል ደግሞ ጂአይኤስ ማለት ኢንፎርሜሽን ሴንሲንግ ነው። ይሄም በጣም ሰፊ የሆነ ፊልድ ነው። እንደ ኮርስ ይሰጣል። ከዛ በኋላ ያው ራስን የምታሳድገው ይሄኛው ራሱ። ጂአይኤስ ላይ ፍሉዌንት ከሆንክ፣ የቀደሞቹ ሶፍትዌሮች ላይ ፍሉዌንት ከሆንክ የመቀጠር እድልህ ይሰፋል። ግን አሉ ከሌላው ዲፓርትመንቶች ባልተናነሰ እንደውም በሚሻል ደረጃ ስራዎቹ አሉ ማለት ይቻላል። ከዛ በተጨማሪ ደግሞ ምንድነው ዲግሪው አቤት የሚባላል አክሬዲትድ ነው ማለት ኢንተርናሽናል ነው ዲግሪው። ያ ወደ ውጭም ለስኮላሮችም ለሌሎች ስራዎችም አፕላይ ለማድረግ ኢንተርናሽናል ዲግሪ ነው። በአሜሪካን ሀገር እውቅና ያለው ዲግሪ ነው አስቱ ውስጥ የሚሰጠው ይሄ ኢንቫይሮንመንታል ኢንጂነሪንግ። ያው ኬሚካል እና አፕላይዶችም አሉ፣ ግን አክሬዲትድ ነው እሱ። ኤንጂኦች ላይ ምናምን የስራ እድልህን ሰፊ ያደርገዋል። የመጨረሻ ማለት የምፈልገው ነገር ምንድነው? ስራ የማግኘት ያለማግኘት እድል የራሳችን ስራዎቹ አሉ፣ ግን ያው እስከ ኢንተርቪው ነው ዲግሪህ የሚወስድህ። ከኢንተርቪው በኋላ ያንተ ስራ ይሄ ልጅ ኳሊፋይ ያደርጋል አያደርግም የሚለውን ጠይቀው ስለሆነ እንትን የሚሉት ያንተ እንትን ነው። ጥያቄ ለመመለስ ያህል ነው። ይመቻችሁ። ሰብስክራይብ